እኮ ነው የቀራቸው በልተው በጌታ በኢየሱስ ክርስቶስ ደም ምንድነው የሚበሉት? አሁን የት ልጩ በደንብ መጮህ ፈልጋለሁ። በደንብ መጮህ በቃ እንዲወጣልኝ ነው ፈልጋለሁ። ምንድነው የሚያስጨው ጉዳይ ምክንያቱም ምንድነው? ዝም ብሎ እኮ አይደለም የሚጮኸው። ስሚ ደረት ምትይ ይው አይመታም? ይመታል። ምንድነው? ልብ ድካም ይዞሃል? ትኩስ ነገር ቀንስ። ምንድነው የሚፈጠር ነው? ኧረ በጌታ በኢየሱስ ክርስቶስ ደም ምንድነው? ፍቅር ያዘክ? እንዴት ሴት ሁሉም ሴት አንድ አይነት ይሆናል? ሁሉ ሴት ጋር ለምን ትቀርባለህ? አንተ ተጨንቀህ እኔንም አታስጨንቀኝ። መጮህበት እኮ አጥቼ ነው የጮህኩት እንጂ መጮህ ፈልጌ አይደለም። 26 አመት ኖር ያለው ከዚህ በኋላ 26 አመት ሆነ በቃ የዚህን ያህል ነው ህልምክ? ምን ያስጨንቅ? ምን ለምን ጮህኩኝ? ቆይ አሁን ለምን ማን ያስጮኝ? ቆይ ራሱ አንዴ ልጩ ነው ይጣልኝ። ሰላም ፋሚሊዎች፣ ማሚን ፕራንክ አርግልን ባላችሁ መሰረት ያው ላረጋት ነው። ልታስገድሉኝ ነው እናንተ። ያው ለእናንተ ስልሙት ችግር የለውም ብቻ ሰብስክራይብ አድርጉ። ቤት ውስጥ ጮዋለሁ። አይዲያ ያ ነው። መንፈስም እንደያዘው ፍቅርም እንደያዘው ሰው ሆናለሁ። ያው ምን እንደማረግ አላቅም። አብራችሁ ሪአክሽኑን ተመልከቱት። ልታስገድሉኝ ነው ያው እና ልብሴን ቀይራለሁ፣ አጠግበውናለሁ፣ ተመስጣያ ለጮዋለሁ። ምን እንደሚፈጠር አብረን እንመለከታለን ማለት ነው። ቪዲዮ እንደምትወዱት አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንሂዳ። ወይ ምን ሆነ ነው? ምንድነው? አትናገረኝም እንዴ? ምንድነው? ጤነኛ አይደለም? ወይኔ ምንድነው? ወይ ፈተና። ኧረ ዘንድሮ ምን አይነት ቁም ነው የምታየው? ወይኔ ሞይ እኔ ምንድነው? አንተ አትናገርም እንዴ? ሰው እንዴት እንደዚህ ይሆናል ግን? ላይ ያላችሁ በቃ ምን እየሆንክ ነው ግን? ታውቃለህ መሆን እየሆንክ ያለው ነገር ግን እያወቅኸው ነው። አልጠቆርኩብሽም? እስቲ ፀሐዩ ነው የሚያጠቁርክ። ሌላ ምንድነው ማጠቁርክ? እኔም ጠቁሬያለሁ። የት ሄደህ ነው? ቤት ውስጥ ነው ያለው። አልከሰውም። እሱ ምግብ ብላ፣ ከስፖርት በኋላ ብላ። ብሉ ምላችሁ እኮ ለዚህ ነው። አጥንት እኮ የቀራቸው በልተው በጌታ በኢየሱስ ክርስቶስ ደም ምንድነው የሚበሉት? ምን ሁሉም ሰው እንዴት ጥቅመኛ ይሆናል? ምን ሰምተህ ነው? ምን ሆነ ነው? እኮ ይነጋገራል። አሁን የት ልጩ በደንብ መጮህ ፈልጋለሁ። በደንብ መጮህ በቃ እንዲወጣልኝ ነው ፈልጋለሁ። ምንድነው የሚያስጨው ጉዳይ ምክንያቱም ምንድነው? ዝም ብሎ እኮ አይደለም የሚጮኸው። ስሚ ደረት ምትይ ይው አይመታም? ይመታል። ምንድነው? ልብ ድካም ይዞሃል? ትኩስ ነገር ቀንስ። ምንድነው? እንደሰው የወጣክ የሄድክ እየተመለስክ ቢሆን ልክ ነው እላለሁ። ያለው ከኔ ጋር መኪና ከሌለሽ፣ ቤት ከሌለሽ፣ ብር ከሌለሽ ሴት አይፈልግሽ። ጊዜ በኋላ ሁሉም ይመጣል። ለሁሉ ጊዜ አለው ይላል መጽሐፍ ቅዱስ ሲናገር። ለሁሉ ምን አለው? ጊዜ አለው። ለኔስ መቼ ነው ጊዜ? ጊዜ አለው። ለሁሉም ጊዜ አለው። መክብብ 3 ከቁጥር 1 አንስተ ብትመለከት
ለመሳቅ ያው ዝም ብሎ ነው የሚያልበኝ ዝም ብሎ ነው ከውስጥ ፈሳሽ የሚፈሰው ዝም ብሎ ነው ላበላም ሆኖ ያ አይምሮ በላይ የሆነ ነገር የሚፈጠር ነው አረ በጌታ በኢየሱስ ክርስቶስ ደም ምን ይሆንክ ነው ራስን አረጋጋ ማውራት የምትፈልገው ነገር ካለ አጠገብነኝ ያለው ታውራኝ ምንድን ፍቅር ያዘክ እንደዚህ እስከሚያልብህ ድረስ እንደዚህ መሆን ተቃጠልኩኝ እኮ ምንድነው ነው ያለ ነገር ካለ አሳውቀኝ ማግባቱን ፈልጋ ከሆነ ልዳርክ ውሃው ራሱ ብር ከሌለሽ አይጥምም ይበራል አሁን የብር የመኖር አለ መኖር ጉዳይ ነው እንዲያደረገ ያለው አይደለም እና እንዴት ሴት ሁሉም ሴት አንድ አይነት ይሆናል ሁሉ ሴት ጋር ለምን ትቀርባለህ አልቀረብኩም እኮ አንዷን አየው ወሰንኩ አንዷን አሰንክ በቃ ያ የሚከሰት ነገር ነው እንግዲህ ሴት ጨዋ አይደለ ቀምሳ አታይ ስለዚህ በትግስት ሰከን ባለ ሁኔታ መጠበቅ ትልቅ ጥቅም አለው አሁን የኔ መሰለ ሰውነት ምንም አይደለም ይሄ መሰለ ሰውነት እንዴት እንደማም ሰውነት ቆንጆ ነቃቃ አለ ሰውነትን ሳይሆን ውስጥ ልብህን ነው በቃ ሰውነት ሲፈልግ ይመጣል ሲፈልግ ይሄዳል ባዳ ነው ባዳ ነው ሰውነት ባዳ ነው የሆነ ታይም ላይ ያየኝም በጣም ከስቼ ነበር ከዚህ በኋላ ደግሞ ጨመርኩ ዝም ብሎ ነው የሚያልበኝ እሺ አሁን ጭንቀት ነው የሚታይብክ የሚያስጨንቅ ምንድነው ጉዳዩ ይሄንን ግልጹንና አውራኝ እኔ እንደዚህ ድብቅ ሆነ ፍቅር በቃ እንደዚህ ካልከኝ አፍቅረሃል አላፈቀርኩም እና ገደል ተግባ ያድናል እሺ አትረብሽኝ እኮ አንተ ተጨንቀህ እኔንም አታስጨንቀኝ መጫወበት እኮ አጥቼ ነው ጮኩት እንጂ መጫወ ፈልጌ አይደለም ቆም ብለህ ግን አስበሃል ሚረዳኝ ግን ማን ነው ፈጣሪ ይረዳሃል በቃ ሚረዳኝሽስ የምረዳ ከፈጣሪ በታች ነው ያለውልህ ከኔ በኋላ ደግሞ የምትመጣ ጓደኛ ወይም ፍቅረኛ ወይም ደግሞ እጮኛ ወይም ሚስት አንዷ ላንተ የተባለችው በለሰት ጮህ ትንሽ አይሰማም እንዴ አረ ጆሮ አይሰማም በእና አይጮም ሲጀመር እንደዚህ ዝም ብለህ ሲጮህ እኮ ማሰብ አለብህ እናቴ ትደነግጣለች አደነግጠው ይባል ነገር እንደዚህ ላድርግ እንዴ ምንድነው የምታደርግ ምንድን ነበር እስኪ ተረጋጋ መጀመሪያ ተረጋጋውን ይወልላብ ካንተ አልፎ እየተንጠባጠበ ማልቀስ ፈልጋለሁ መጮህ ፈልጋለሁ መሮጥ ፈልጋለሁ ውስጤ ምን እያለኝ እንደሆነ አጣቂው እኔ ራሴ አልገባኝም አንዱን ሐሳብ መወሰን ያቃተኝ እስኪ አንዱን ሐሳብ ነው ልወስንልህ አይ እኔ ራሴ ልወስናለሁ ቆይ ልጩ ላልቅስ አታልቅስ ውጪ ላይ ዝም ብዬ እንደዚህ ያለመርከውን አትሄድ እንደ እናት ግን እኔ መመክረም ምንድነው አንድ 10 ደቂቃ 5 ደቂቃ ጊዜ ሰጥተክ ለራስክ አስብ ለምን አባቱ ፈታ ነው እንጂ ፈታ በይ በቃ ሰናዊ እስከምሽ ለሚኖር አይልሽ ደግሞ በቃ 26 አመት ኖር ያለው ከዚህ በኋላ 26 አመት ሆነኩ በቃ የዚህና ነው ህልምክ ምን ያስጨንቅ ምን ለምን ጮኩኝ ቆይ አሁን ለምን ማን ያስጮኝ ቆይ ራሱ አንዴ ልጁ ነው ይጣልኝ ይሻላል በቃ አሁን ፈታቤ ስለረበስኩሽ ሶሪ ውሃ ጠጥቻለሁ እሺ በቃ ሌላ የሚጠጣ ነገር ምን ላምጣልሽ የሚጠጣ ንጉስ ስንቅ ላምጣ እኔ ምንም አልፈልግም
ወይ ልጋብዝሽ እኮ ነው። ምንም አልፈልግም። ወጣ ብለን እንደው ፒዛ በርገር ልጋብዝሽ። አልፈልግም። በቃ አሁን እኮ ፈታ አልኩኝ። በቃ ለቀቀ የሆነ ነገር ለቆኛለሁ። አይ ፈታ በይ ተነሽ። እኔ ምንም አልፈልግም። ናይ ፈታ አሁን ፈታ ነው። ራሴን ላረጋጋተውኝ እኔ ነኝ ተረጋግቻለሁ። እኔ አንቺ አይደለም። እሺ ፍራንክ ነው። ፍራንክ እናንተ ፍራንክ እያበዳችሁ እያያችሁ ፍራንክ እኔ ራሴ ደንግጬ ላበላብ ይሆንኩ ነበር። ገና ለገና በጥፊ ያቀመሽኝ ቢ ለካ ድጋያለሁ አልመጣም። ዳን ፍራንክ ነው። ፍራንክ እንደዚህ እስከሚያልብ ድረስ ደንግጬ እዚህ ሆነ ከየጮክ ብቻን እያወራ እሺ ፍራንክ እሺ በቃ ፍራንክ የምን ፍራንክ ሻዩና ፍራንክ ታታስቢ ካሜራ ዘጋ አስቀምጬ እኔ ቤት አልዋል በቃ አንዳንዴ ፈታ በቃ እንደዚህ አፌ አወራ እንጂ እኮ የለም ልቤ ጭንቅላቴ የለም የሌለበት ነው ሄደ። እኔ ራሱ እኮ የለም ደንግጬ አላቤ ውሃው ራሱ ባንዴ ነው ይገብ ተስማማኝ። ውሃው ራሱ በጣም ወድሻለሁ ፋሚሊ፣ በጣም እንወዳቸዋለን። በሌላ ፍራንክ እንገናኛለን። ማሚን አስደንግጫታለሁ። ፈታ አድርጌ ሻይ ቡና ጋብዛት። በሌላ ቪዲዮ እንገናኛለን። አይ ላቭ ዩ ጀስት አይ ላቭ ዩ ሞር ካይ ካንስል ነው ለቱምሮ ምንም አይ ላቭ ዩ ሞር ዘን አይ ካንስል የለም። ካንስል አደረከኝ እንጂ የትም ፍጪ ዱቄት ናቸው። ተሻለ ከቲክቶክ በላይ ነው ፈታ አደረኩሽ ማለት ነው። አመሰግናለሁ። አስጨንቀኝ ከቲክቶክ በላይ ትለኛለህ። ፈረንጅ እኮ ወላችን ላይ ሰርፕራይዝ የሚወደው ድንግጥ ብሎ ከዛ ፈታ እናቱን አስደንግጦ ነው ሰርፕራይዝ የሚያደርገው እንዴ? ከዛ በላይ ሞቶ ምናምን ልጄ ብላ ትመጣ እኔ እኮ ወይዬ ብር የለኝ መኪና የለኝ ስራ የለኝ ምን የለኝ ስትል አይምሮዬ ሌላ ነገር ውስጥ ነው የገባው። ታውቂያለሽ ሀብታም ነኝ አንቺ። አሁን ፈታ በይልኝ በቃ አሁን ልጋብዝሽ በቃ አሁን ፈታ በይ። ውሃ ጋብዘኝ በቃ ውሃ አመጣልሻለሁ። ፋሚሊ በሌላ ቪዲዮ እንገናኛለን። እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ።